ሰላም ለረመዳን የሚሆን የቴምር ኬክ አሰራር ላሳያችሁ። መጀመሪያ ፍሬውን ያወጣንለትን ቴምር እቃችን ውስጥ እንጨምራለን። ከዛ ለብ ያለ ወተት እናደርግበትና ለ15 ደቂቃ ያክል ከድነን እናስቀምጠዋለን። ከዛ መፍጫችን ውስጥ አድርገን መልኩ ይህንን እስኪመስልልን ድረስ ወተት ጠብ ጠብ እያደረግን እንፈጨዋለን። ከዛ የቀረንን ወተት እንደዚህ አድርገን እናቀላቅለዋለን ማለት ነው። ከዛ ትንሽዬ ስኳር እንጨምርበታለን። አለማድረግም እንችላለን ቴምር በራሱ ጣፋጭ ስለሆነ። ከዛ ዘይት እንጨምርና እናዋህደዋለን። ከዛ ዱቄታችን ላይ ቤኪንግ ፓውደር፣ ጨው እና ቀረፋ አድርገን በደንብ እናቀላቅለዋለን። ከዛ የቴምር ውህዳችን ላይ ቫኒላ ካደረግን በኋላ ዱቄታችንን አድርገን ማቀላቀል ነው። የኬክ ሊጥ ሲቀላቀል በትንሹ ብቻ ነው የሚመታው እንጂ በኃይል አይመታም። ከዛ ፓትራችን ላይ አድርገን እኔ ትንሽዬ የተከተፈው ቾሎኒ አድርጌበታለሁ። ከዛ በስሎ ሲወጣ ደግሞ ይሄንን ይመስላል። በጣም ሶፍት የሆነ የሚጣፍጥ ኬክ ነው። ሞክሩት።